እንዴት ሄኖክ ኃይሌ የኢትዮጵያ ቤተክርስቲያንን ወክሎ ከፖፕ ፍራንሲስ ጋር ተገናኘ? ሄኖክ ኃይሌ የፌስቡክ ውስጥ ስትገቡ የምታገኙት የካቶሊክ ጻድቅ ጥቅስ ነው የምታገኙት። ከኢትዮጵያ ሊቃውንት ቢጠፋ የሚንቃቸው ቢኖር ተክለ ሃይማኖትን ይናቅ፣ ክርስቶስ ሰምራን ይናቅ፣ የእኛ ቅዱሳን የተናገሩት ጥቅስ ቢጠፋ የግብጾቹ ቅዱሳን አሉ፣ የአርመን ኦርቶዶክስ ቅዱሳን አሉ፣ የህንድ ኦርቶዶክስ ቅዱሳን አሉ፣ እንደገናም ደግሞ የሶሪያ ኦርቶዶክስ ቅዱሳን አሉ። የነዛን ቅዱሳን አቶ ነው የሮም ካቶሊክ ቤተክርስቲያንን ጥቅስ ፌስቡኩ ላይ ያስቀመጠው? ጥያቄ እንጠይቃለን። ሕማማት የሚለው ማን የጻፈው? ሕማማት የሚለው ከየት ነው የተገለበጠው? ቆመን ያጨበጨብንለትን ነገር ከየት ነው ያመጣው? ቦታ ጠፍቶ ነው ወይ እንዳለ የካቶሊክ ቤተክርስቲያንን መጽሐፍ አምጥቶ ተርጉሞ ለኦርቶዶክሳውያን የሚሰጥልን? ጥያቄ ነው የጠየቅኩት። ከሄኖክ ጋር ምን ያጣላኛል? እኔ ሄኖክን መልኩን አጥበሽ ጠጪው። ሄኖክን የምትመኙትን አውቃለሁ፣ ሴቶቹ የምትመኙትን አውቃለሁ። ይሄ የቲክቶክ ሴቶች፣ አመንዝራ ሴቶች ሄኖክን ለምን እንደምትመኙት አውቃለሁ። ልክ አብይ ላይ እንደምትጎበጁት፣ አብይ ላይ ለሃጫችሁን እንደምታዝረበርቡት ነው። ሌላ ነገር የለው። አብይ ቡቶክሱን ይወጋል። አብይ የሴፉ ፋንታውን ወንድም ፀጉሩ ላይ ይራቀቅበታል። አብይ ፊቱን ሜካፕ ተቀብቶ ይመጣል። ከዛ ስታዩት ድንቡሽቡሽ ያለ ነው፣ ረጅም ነው። ይሄ አይነ ግቡ አይነ ስብ ይሆናል። ባልሽ ስር ተቀምጠሽ በአብይ ላይ ለሃጭሽን ታዝረበርቢያለሽ። ለዚህ ነው አብይ ምሳ በላ ወይ አብይ ምን አለ ወይ የምትሉት። አብይ የደነገጠ ጊዜ ቁርምጥምጥ ሲል ምን ሆኖ ነው ትላለች። የቴሌቪዥን የኢንተርኔት ላይ አመንዝራዎች ለምን ሄኖክን የሄኖክን የጧት ፊቱንና የቀን ፊቱን ተመልከቱት። የቀን ፊቱን ተመልከቱት። የጉባኤው ተተራማሽ ማን ነው? ሴት አይደል እንዴ? አሁን ሴቱ አይደል እንዴ የሚተራመሰው በጉባኤው ላይ? ሴት ብቻ አይደል እንዴ ያለው? ለምን እሱ ሌላ ጉዳይ ነው። ሌላ ውስጥ አታስገቡኝ። እዚህ ጥያቄ ነው የጠየቅኩት። እኔ ጥያቄ ስጠይቅ ነው መልስ ነው የምፈልገው። ማን የላከው? ሄኖክ ለሚሳሳተው ጥያቄ እንትን ሲኖዶሱ ተወቃሽ ነው ወይ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ተወቃሽ ነው ወይ ነው ጥያቄ። እኔ ሲኖዶሱ አላከውም። እሱ ሄዶ ስራውን ሰርቶ ከፖፕ ፍራንሲስ ጋር መጥቷል። ምን ተነጋገሩ አናውቅም። ሄኖክ የማህበረ ቅዱሳን ተቀጣሪ አይደለም፣ የቤተ ክህነቱ ተቀጣሪ አይደለም፣ ተጠያቂ ሰው አይደለም። ማን የላከው ብዬ ስጠይቅ ቤተ ክርስቲያን አክብራ፣ ቤተ ክርስቲያን መርጣ፣ ቤተ ክርስቲያን ሹማ ያስቀመጠቻቸው ብፁዕ አቡነ አብርሃም ናቸው። ብፁዕ አቡነ አብርሃም ናቸው። አቡነ አብርሃም እንዴት ሄኖክን ካቶሊክ ጋር ላኩት? እሳቸው ሲጠየቁ አገልጋይ ነው ጻፍልኝ ስላለን የጻፍኩለት አለ። ይሄ ሙስና ነው። ይሄ ውርደት ነው። ይሄ ሌብነት ነው። ይሄ እምነትን ማጉደል ነው። ጳጳስ ስለሆንክ ወይም ስለሆን አይደለም። ይሄ እምነትን ማጉደል ነው። በጓዳ የሚሰራ በዘመድ የሚሰራ አይደለም። ሄኖክ ኃይሌ ሄዶ ቢሳሳት፣ ሄኖክ ኃይሌ ሄዶ የሆነ ነገር ቢሆን የኢትዮጵያ ቤተክርስቲያን ናት የምትወቀሰው። ተወካዩዋ የላከችው የኢትዮጵያ ቤተክርስቲያን ናት። የአቡነ አብርሃም ማህተም የታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተም ነው። አቡነ አብርሃምን ስናገር አባቴ የማከብራቸው የምወዳቸው የምታውቁት ስለሆነ ማለት ነው። ግን ሃይማኖታችን የጋራ ነው። በሃይማኖት እሳቸው እዛ ዜንም የሚባልበት ነገር የለም። እዛ ወጥተው እንደሚፎክሩት አይደለም። ናና ግጠመኝ እዚህ ናና እዚህ መተህ እንትን በለኝ እኔ እዚህ እንትኑ ላይ ነው ያለሁት እንደሚባለው አይደለም። እዛ ሆኖ ምን ሰሩ ነው? እዛ ሆኖ ምን አደረጉ ነው ጥያቄ። ዋናው ጥያቄዋ ይህን ዝማሬውን ተዉት፣ ምኑን ተዉት።